ሰላም ቤተሰብ ዛሬም እንደተለመደው አዲስ በሆነ አሪፍ መረጃ ተመልሰናል ማለት ነው። የዛሬው መረጃችን ደግሞ የሚሆነው የዩቲዩብ ተምኔል አሰራር ነው። ብዙ ሰው ጥያቄ ነበር። ዩቲዩብ ተምኔል እንዴት ነው የምታዘጋጀው? የአንተ ዩቲዩብ ተምኔል እንዴት ነው የሚዘጋጀው ብለው ሲጠይቁኝ የነበሩ ልጆች አሉ። ለእነሱ የሚሆን አሪፍ ቪዲዮ ነው። ዩቲዩብ ለመጀመር አስባችሁ ደግሞ ዩቲዩብ ተምኔልን እንዴት አድርጋችሁ ማዘጋጀት እንዳለባችሁ ለማታውቁ ሰዎችም ደግሞ አሪፍ ጋይድ የሚያደርግ ቪዲዮ ነው ብዬ አስባለሁ። ስለዚህ ዛሬ የምንሰራው የዩቲዩብ ተምኔል ነው። ስለዚህ ዩቲዩብ ተምኔል ስንሰራ ምን ያስፈልገናል የሚለውን ስንመለከት ፈርስት የሚያስፈልገን ምንድን ነው? እኔ የምሰራበት አፕ ነው። ለሁላችንም ቀላል ያለ አፕ ነው። ስለዚህ እኔ ማዘጋጀው በዚህ ነው፣ የምጠቀመው በዚህ ስለሆነ ላሳያችሁ እኔም ማለት። ስለዚህ እኔ የምጠቀመው ምንድን ነው? ፒክሰል ላብን ነው። ስለዚህ ሁሉም ሰው ከአፕ ስቶር ላይም ኦር ደግሞ አንድሮይድ ከሆነም ደግሞ ከፕሌይ ስቶር ላይ ምንን ታወርዳላችሁ ማለት ነው? ፒክሰል ላብን ታወርዳላችሁ ማለት ነው። ኦኬ ከፕሌይ ስቶር ላይ ዳውንሎድ ካደረጋችሁ በኋላ ወደ ፒክሰል ላብ እንገባለን። በዚህ አጋጣሚ ለዚህ ዩቲዩብ ቻናል አዳዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ እንዲሁም ለብዙ ሰው እንዲዳረስልኝ ሼር በማድረግ ተባበሩኝ። ለእናንተ ቀላል ነገር ብትሆንም ለእኔ ግን ብዙ ቫልዩ ስላለ ተባካችሁ ተባበሩኝ። ኦኬ እዚህ ጋር ባይ ዲፎልት ስንገባ ይሄን ይመስላል። ይሄ ኢንፎርሜሽን የሚሰጠን ችግር የለውም፣ ስለማንፈልገው ካንሰል እንለዋለን። ከዛን ልክ ስገቡ ኢንተርፌሱ ይሄን ይመስላል። ስለዚህ ባይ ዲፎልት ልክ ወደዚህ ፒክሰል ላብ አፕ ስገቡ ምንድን ነው እንደዚህ ነው የሚያሳያችሁ። ስለዚህ የምናደርጋለን ማለት ነው እኛ እዚህ ጋር ስለዚህ ይሄ ስለማይሆን የምናደርጋለን ማለት ፈርስትሊ እናስተካክለዋለን ማለት። ስለዚህ እዚህ ጋር የዶት ዶት ምልክቷ ላይ አንዴ ክሊክ ስናደርግ ያስመርጠናል። ዩዚንግ ኢሜጅ ፎር ጋላሪ ምናምን የሚል አለ። እኛ የምንፈልገው ኢሜጅ ሳይዝ የሚለው ነው። ስለዚህ ኢሜጅ ሳይዝ የሚለው ላይ እንገባለን። ኢሜጅ ሳይዝ ላይ ስንገባ ግን ባይ ዲፎልት ምን ያደርጋል ማለት ነው እሱ 1:1 ሪዋርድ ሬሽዮ የሚያስቀምጡ። ስለዚህ 1:1 የሚባለው የትኛው ነው? ይሄኛው የምንመለከተው እንትን 1:1 ነው። ስለዚህ 1:1 ደግሞ ለምን አይሆንም? ለዩቲዩብ ተምኔል አይሆንም። ስለዚህ ማስተካከል አለብን ማለት ነው። ስለዚህ ዶቱ ተመልክተን እንገባለን። እዚህ እንገባና ከስተም ከሚለው ላይ ክሊክ ስናደርግ ያስመርጠናል ማለት ነው። ስለዚህ እዚህ ጋር ዩቲዩብ ባነርም አለ። እንደ አጋጣሚ ሳይሆን አለ ዩቲዩብ ባነርም ፕሮፋይል ፒክቸር ምናምን ይላል። ስለዚህ ኔክስት ቪዲዮ የምሰራላችሁ ስለ ዩቲዩብ ባነር ነው። አሁን ግን ስለ ተምኔል ነው የምናዘጋጀው። ስለዚህ ዩቲዩብ ተምኔል እንለውና ኦኬ ስንለው ባይ ዲፎልት እንደምትመለከቱት ተስተካከለልን ማለት ነው። ስለዚህ ትክክለኛ የሆነ የዩቲዩብ ተምኔል አስኬፕ ሬሽዮ ይሄ ነው ማለት ነው። ሪስክ ሪዋርድ ሬሽዮ ይሄ ነው የዩቲዩብ ተምኔል ማለት። ስለዚህ የምናደርጋለን ይሄን ክሊክ ካደረግን በኋላ እናጠፋዋለን። እኛ አያስፈልገንም። ኦኬ እንለዋለን። ስለዚህ ይሄ ሲመጣልን አይ ቲንክ ይሄ ከለር ብዙም ደስ ማይል እንቀይረዋለን። ስለዚህ እዚህ ጋር የኮፒ ምልክት አለች። እሷን ዋን ጊዜ ክሊክ እናደርግና ከለር የሚል አለ። እዚህ ጋር ትራንስፓረንስ፣ ኢሜጅ ሳይዝ የሚል አለ፣ ክሮፕ ኢሜጅ፣ ፎል ጋላሪ፣ ፎል ካሜራ ምናምን። እኛ የምንፈልገው አሁን ከለር ነው። ከለር እንልካለን። ብዙ ጊዜ ለዩቲዩብ አሪፍ ነው ብዬ ማስበው ሰውንም አትራክት ያደርጋል ብዬ ማስበው የግራደንት ከለሮች ናቸው። ግራደንት የሚባለው ከለር። ስለዚህ አይ ቲንክ እስቲ እንየው። ይህም አሪፍ ነው። አሪፍ ነው። ቀይ ነው። ከላይ ከፊት ለፊቱ ላይ ቀይ ነው። ሲወርድ ደግሞ ወደ ብላክ እየሄደ ነው የመጣው። አሪፍ ነው። ይሄኛው ደግሞ ቅልል ያለ ቀይ ሆኖ ማለትም በጣም የጎላ ቀይ ነው። አሪፍ ነው። ግን አይ ቲንክ እኔ እንደማስበው ከሆነ ይሄኛው ሸጋ ነው ብዬ አስባለሁ። ምን ታስባላችሁ? በዚህ አጋጣሚ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ተባበሩን። እንዲሁም ለብዙ ሰው ዩቲዩብ አልጎሪዝም እንዲያደርስልን ሼር፣ ላይክ በማድረግ ተባበሩን። እንቀጥል። እሺ ኦኬ ይህን ከመረጥን በኋላ እኔ ይህን ወድጄዋለሁ ኦልሬዲ። ነገር ግን ለእናንተ ለማሳየት ያክል ሌሎች ከለሮችን መጠቀም እንዴት እንደምንችል ላሳያችሁ። ከለር የሚለውን እዚህ ጋር እነካለን። ከዛ በኋላ ፕላስ እንለዋለን። ከዛን ይህን ሳይን አይመጣለን ማለት። ስለዚህ ይችኛዋን ይዘናል ወደምንፈልገው ቦታ ስናደርሳት ምንድነው ማለት ነው ባይ ዲፎልት ያስቀመጥነው ቦታ ላይ ካለው ከለር ጋር የሚቀራረብ ከለር እዛ ይቀመጣል ማለት። ስለዚህ አሁን እኔ ኦልሬዲ እንደዛ አካባቢ መሰለኝ ሄዶ ነው ብቻ ኦኬ እንለዋለን። አይ ቲንክ ግራዳንት ከለር ላደረገኝ። ስለዚህ ግራዳንት እንለውን ደግሞ መልሰን አድ ብለናል። ይሄ ደግሞ ምንድነው የሻዶአችን ማለትም ብራይትነሱን ወዴቱ ጋር እንዲሆንልን ነው የምፈልገው። ለምሳሌ አሁን ይሄን ወደዚህ አድርጌ እንዲህ ባስቀምጠው ምን አፕን ያደርጋል የሚለውን እንዴ እስቲ ኦኬ እንበለው። አይታችሁታል። ባይ ዲፎልት ቀየረው ማለት ነው። ስለዚህ ቅድም የነበረው ይሄ ውሃ ሰማያዊ ነገሩ ውሃ ሰማያዊ ከለሩ በዚህኛው በኩል ነበር ማለትም በግራ በኩል ነበር። አሁን ግን ወደ ግራ ሄደው ብላኩ ነው። ወደ ቀኝ የመጣው ግን ምንድነው ውሃ ሰማያዊ። ስለዚህ ይሄን እናስተካክላለን። ስለዚህ ብዙ ጊዜ አሁን ይሄ አት ኢንድ ኦፍ ነው መሆን ያለበት እኔ እንደማስበው። ሰውም
አትራክት ለማድረግ ነው። ስለዚህ ፕላስ እንለውና ይሄን እንከረብተዋለን ማለት ነው። እንደዚህ አድርገን እንገለብጠዋለን። ከዛም ኦኬ ስንለው ባይ ዲፎልት የቅድሙን መለሰልን ማለት። ስለዚህ ይሄን ክሊክ ራይት እንለዋለን። ራይት ስንለው ያስቀምጥልናል። ከዚህ እንወጣና ወዴት እንመጣለን ማለት ነው። እዚህ ጋር ኔክስት ስቴፓችንን ለመጀመር አድ እንለዋለን። ከዛ በኋላ እዚህ ጋር ሼፕ ምናምን ያለ እስቲ ገብተን ሼፕ ላይ ምን አለ እስቲ የሚለውን ስንመለከት የምንፈልገውን ሼፕ እንድናስተካክል ያደርጋል። እኛ አሁን ኦልሬዲ የምንፈልገው ሼፕ ያለ አይመስለኝም። ስለዚህ ይሄን ኤክስ እንለዋለን። ከዛን አድ ብለነው እኔ የምፈልገው ምንድነው ከዚህ ጋር ከጋላሪ ፎቶ አመጣለሁ ማለት። ስለዚህ ፎል ጋላሪ እንለዋለን። እዚህ ጋር አሪፍ የሆኑ ፎቶዎች አሉ። እስቲ ይሄንን እንምረጥ። አሁን ይሄን ፎቶ ያመጣሁት ከየት ነው? ከዩቲዩብ ከማቴ ዩቲዩብ ሳይሆን ከጉግል ክሮም ነው። ስለዚህ ይሄን አድ እንለውና እናስተካክላለን ማለት ነው። ያው አይ ቲንክ እንደምትመለከቱት አትራክቲቭ የሆነ ተብኔል ነው። ስለዚህ ተብኔሉን ትንሽ እና ሳይዱን እናስተካክለውና እንዲችን አረጋታለን። ከዛን አይ ቲንክ እዚህ የቆንጆ ቦታ ነው ብዬ አስባለሁ። እንደኔ ምን ታስባላችሁ? ኦኬ እንዲህ ካደረግን ማለት ቴክስት እንጽፋለን። ቴክስት መጻፍ ፈለግን እንበል። ስለዚህ አሁን ይሄን የማዘጋጅላችሁ ቪዲዮ የዩቲዩብ ተምብኔል ዲዛይኒንግ ነው። ስለዚህ ከምኑ ጋር የሚቀራረብ ከኮንተንቱ ጋር የሚቀራረብ የዩቲዩብ ተምብኔል ዲዛይኒንግ የሚል ነገር አመጣው ጨመርኩበት። ስለዚህ አሁን ቴክስት ፈለኩኝ እንበል። ለምሳሌ ቴክስት መጻፍ ፈለኩኝ ፕላስ እንላለን። ቴክስት ላይ ደግሞ ምንድነው የምንለው? አድ እንለዋለን። ከዛ እዚህ ጋር የስራት ምልክት አለች፣ እሷን ፕላስ እንላታለን። ከዛ ድጋሚ ሆነም ፕላስ እንላት እዚህ ጋር ይመጣልና ስለዚህ ማንፈልገው ከሆነ ምናደርገዋለን እዚህ ጋር ዲሊት የሚለውን የዲሊት ቦክስ አለች፣ እሷን አንድ ክሊክ ስናደርገው ባይ ዲፎልት ይጠፋልናል ማለት። ስለዚህ አሁን የምንፈልገውን ነገር ታይፕ እናደርጋለን ማለት ነው አሁን ላይ። ስለዚህ ታይፕ እናድርግ። እስቲ አንዴ ታይፕ አድርጌ ልመለስ እኔ። ኦኬ እንደምትመለከቱት እኔ ታይፕ አድርጌ ጨርሻለሁ። የዩቲዩብ ተምብኔል አሰራር በስልካችን ብየዋለሁ። ኦኬ እንደ ታይትል ነው የተጠቀምኩት። ስለዚህ እዚህ ጋር ኦኬ እንለዋለን ያመጣልናል። ስለዚህ እናደርጋለን እናስተካክለዋለን ማለት ነው። አይ ቲንክ እንደዚህ አድርገን ኦር ደግሞ ይሄን ወደታች ብናደርገውና ይሄኛውን ትንሽ ብናስረዝመው እንዲህ ቢሆንስ አሪፍ ሀሳብ ይመስለኛል እንደኔ። ስለዚህ እዚች ጋር እዚህ ጋር ያለችው ወደ ኋላ ስንመለሰው ምን ያደርጋል ማለት ነው። መጀመሪያ አሪፍ ነገር ሰርተን ነበረ። ከዛን ግን ከተበላሸብን ይሄን ምልክት ብንለቀው ምን ያደርጋል? ወደ ኋላ ባክ ያደርጋል ማለት ነው። ስለዚህ እሱን መጠቀም ኦኬ። አሁን እንግዲህ ይሄን አሁን የዩቲዩብ ተምብኔል አሰራር የሚሆን በስልካችን የሚሆን ከለር እንስጠው ብንል ምን እናደርጋለን ማለት ነው። እዚህ ጋር የፕላስ ከፕላስ ላይ ያለችውን የስራሷ ምልክት እንነካለን። ከዛ እዚህ ጋር ካለው ከለር አለ፣ የከለር ምልክቷን ስንነካው ባይ ዲፎልት ይመጣልናል። ስለዚህ እዚህ ጋር ፕላስ እንለውና አይ ቲንክ የሚታይ ጎላ ብሎ የሚታይ ነገር እስቲ ይሄን አድርገን እንሞክር። ኦኬ ይሄ ከዩቲዩብ ተምብኔሉ ከለር ጋር ስለተመሳሰለ ጥሩ አይመስለኝም። ስለዚህ ወደዚህ እንመጣና ይሄኛውን ብንመለከተውም አይሆንም። ስለዚህ ወደዚህ ጋር ብንመጣና ኦኬ ብንለውስ ኦኬ ይሄ ይሻላል። የተወሰነ ያክል ጎላ ብሎ ይታያል። ስለዚህ ይሄን ይመስላል ማለት ነው። የዩቲዩብ ተምብኔል አሰራር በስልካችን የሚለውን ጨረስን ነው። ከዛ እዚህ አካባቢ አይ ቲንክ አንድ ፎቶ ባደርግ ብዬ አሰብኩኝ። ስለዚህ የፒክስል ላብን ሎጎ ባደርግበት ብዬ አሰብኩኝ። ስለዚህ ይሄን መረጥኩኝ፣ ራይት አደረኩት። ከዛ አስተካክሏለት ነው። ይሄን ወደዚህ ቀንሰዋለሁ፣ ከዚህም እንዲቀንሰዋለሁ፣ ከዚህም ትንሽ ቀንሳት አለው። መልሼ ቀንሳትና እስቲ እዚህ ጋር ብናረጋት ምን ይመስላችኋል? ትንሽ እናስፋው። ኦኬ ይሄንን ትንሽ በቃ ይሄኛው ማለት ነው። ከዛ በኋላ ይሄን ይመስላል ማለት ነው የዛሬው ቪዲዮአችን። ምን ታስባላችሁ? ኦኬ ይሄን ካደረግን በኋላ ምን እናደርጋለን ማለት ነው። ይሄን ኢሜጅ ኤክስፖርት እናደርገዋለን ወይም ደግሞ ወደ ጋለሪያችን ሴቭ እናደርገዋለን ማለት ነው። በዚህ አጋጣሚ ለዚህ ዩቲዩብ ቻናል አዳዲስ የሆኑ ሰዎች እባካችሁን ሰብስክራይብ፣ ላይክ፣ ሼር ማለት ተባበሩን። እናንተ ቀላል የሆነች ነገር ለእኛ ግን ትልቅ ዋጋ ስላላት እባካችሁን ተባበሩን። ወይም በማድረግ ኦኬ ወደ ቀጣይ ኔክስት ስቴፕ ስንሄድ የክሊክ ምልክቱን እናካለን። ቀላል ነው። ከዚህ በኋላ ምንድነው ኤክስፖርት ኢሜጅ የሚለው ላይ ፕላስ እንለዋለን። አሪፍ ነው ኳሊቲው። ዋይድ የሚለው ላይ 1280 ነው። ኳሊቲ ደግሞ 720 ነው። 720 አሪፍ ነው። ስለዚህ ኤክስፖርት ኢሜጅ እንለዋለን ወይም ደግሞ ሴቭ ቱ ጋለሪ ያልነው ኦልሬዲ ሴቭ አድርጎታል ማለት ነው። ስለዚህ የዩቲዩብ ተምብኔል አሰራራችን ይሄን ይመስላል። ሀሳባችሁን ኮሜንት ላይ ቁጭ አድርጉልኝ። እናመሰግናለን።